የመጀመሪያው ፍርሃት ምንድነው? ኮስት ያደረገኝ ነገር ስራዬን አጥቻለሁ፣ ሰዎችን አጥቻለሁ፣ ገንዘብ አጥቻለሁ። ማደግ ያለብኝን ያክል እንዳላድግ አድርጎኛል። ከዛ ሁላ ተጨማሪ ደግሞ ኢሞሽናሊ ጠንካራ እንዳልሆን አድርጎኝ ነበር። ከዛ በኋላ ገንዘብ ሞቲቬት ያደርጋል እና የሆነ ነገር ስትሰራ ገንዘብ ሲመጣልህ ያቺን ስትይዝ ከዛ ቆይ እስኪ ይሄንን ልሞክር ስትሞክር የተሻለ ገንዘብ ሲመጣልህ ከዛ የሆነ ችግር ሲያጋጥምህ ከቴስላ እና ከኤለን ማስክ ማን ነው የሚታወቀው? ኤለን ማስክ። እሺ ስፔስ ኤክስ የሚባል አለው አይደለ? ከሱና ከኤለን ማስክ ማንን ነው የምናውቀው? ኢቭን ማህበራዊ ሚዲያ አካውንቱ ላይ ገብታችሁ የፎሎወር መጠኑን ብታዩ ስፔስ ኤክስ 300 ምናምን ሺህ አካባቢ ነው ያለው ፎሎወር። የሱ ፐርሰናሊ ግን ይበልጣል። በጣም ፈሪ ሰው ነበርኩ ብለህ ነበር። ከዛ በአንዴ ደግሞ ወደ ሆስት ማድረግ ምናምን ስራ ወዲያው እንትን አለብኝ እና እንዴት ነው ላይክ ልትቀይር የቻልከው ራስህን እና ምን ኮስት አድርገዋል? የመጀመሪያው ፍርሃት ምንድነው? ኮስት ያደረገኝ ነገር ስራዬን አጥቻለሁ፣ ሰዎችን አጥቻለሁ፣ ገንዘብ አጥቻለሁ። ማደግ ያለብኝን ያክል እንዳላድግ አድርጎኛል። ከዛ ሁላ ተጨማሪ ደግሞ ኢሞሽናሊ ጠንካራ እንዳልሆን አድርጎኝ ነበር። ነገር ግን በቦታው ላይ የሚሰማኝ ስሜት ደስ አይልም ብቻ ሳይሆን ይዘሽው ገብተሽ እቤት የሚሰማኝ ስሜት ደግሞ ይበልጣል። ፍርሃት መሆኑን እራሱ አላውቅም ነበር። ይልኝታ ይመስለኛል አንዳንድ ጊዜ አለማወቅ ይመስለኛል። አይ ስለማላውቀው እኮ ነው ይህንን ነገር፣ እሱ እኮ ብዙ ኤክስፒሪየንስ ስላለው ነው ምናምን እል ነበር። ግን ፍርሃት መሆኑን አንደርስታንድ ሳደርግ በአንድ ሌሊት ምናምን አይደለም የተቀየረው። ግን ከራሴ ጋር ተስማማል። አንዳንዴ ስምምነት ያስፈልጋል። በቃ ፈሪነህ፣ አዎ ፈሪነህ፣ ደሃነህ፣ ሙልጭ አልክ ደሃነህ ብሎ ራስን ማሳመን ያስፈልጋል። በሰዓቱ ያንን ያደረግኩት። በቃ ትፈራለህ፣ አዎ መቀበል። የመጀመሪያው ስቴፕ ያደረግኩት መቀበል። በቃ ፈሪ ነኝ፣ ኦኬ ከዚህ ፍርሃት እንደወጣ ምን ላድርግ? ማውቃቸውን ሰዎች ስለኔ ያላቸውን መልካም ነገርም እና ደግሞ እንዳስተካክለው ይህ ነገር እኮ ብታስተካክለው የሚሉትን ከቅርብ ያሉ ሰዎች መጠየቅ ነበረ። አንዳንድ ጊዜ የምናወራውን ነገር መጠንቀቅ መቻል አለብን። እንደ ቀልድ የሚሰነዘር ነገር ዋጋ ያስከፍላል። እኮ ፈሪ ስለሆነ ነው እንደዚህ የሚያደርገው የምትባለዋ ነገር ያ ሰውዬ ይዞት ገብቶ ይተኛባታል እና ዋጋ ያስከፍለዋል። እንደ ቀልድ ነው ግን ያልናት። ስለዚህ ከማጋ እንደምናወራ ምን እንደምናወራ ያን ሁላ ነገር ማሰብ ይፈልጋል እና ያንን ነበር የቀየርኩት። ያንን ካደረግኩኝ በኋላ ኔክስት ስቴፕ ስፖርት ራሱን የቻለ የሚሰጥሽ ኮንፊደንስ አለ። ሌላ ሰው ላይክ ካንቺ የተሻለ አቅም የሌለው ካንቺ የተሻለ ምንም ነገር የሌለው መጥቶ ሲያወራ ቦታ ለመስጠት ትጀምሪያለሽ። እሺ እዛ ጋር ታግለሽ የምትመጪበት ነገር የሚሰጥሽ ተፈጥሯዊ የሆነ ነገር አለ። እንደዚህ በቃላት አይነገርም፣ ልገልጸውም አልችልም። ግን ያንን ነገር ዴቨሎፕ እያደረግሽ ትሄጃለሽ። የሆነ ሰዓት ላይ አቅቶሽ የነበረ ነገር ያንን ብረት ስታነሹ እዛ ቦታ ላይ ስትሆኚ የሚሰጥሽ ሜንታሊ ራሱ ስትሬንግዝ አለ፣ ለወንድም ለሴት። ሶስተኛ ኢንቫይሮንመንት ቀየርኩኝ ሙሉ ለሙሉ። ግን ከዛ ሰፈር ወጥቼ ሌላ ቦታ ላይ መኖር ጀመርኩኝ። ስኖር ግን የተመቸ ኑሮ አይደለም። የመጀመሪያ ቤት በ2,000 ብር ነው የተከራየሁት። አፈር ቤት ነው፣ አፈር ባፈር ነው፣ 2 በ2 ነች ምናምን። ገብቼ ተኛለሁ። ለመተኛት ነው የምገባው እዛ። ስወጣ ግን ጽድት ብዬ በቃ ከራሴ ጋር። ከዛ የምታገኛቸው ሰዎች ደግሞ ለአንቺ ያላቸው አመለካከት የዛ ሰዓት ደግሞ ይቀይርሻል። ምንጊዜም ከተመለከታችሁ ሚንቃችሁ የሚያውቃችሁ ሰው ነው። ያለህን አቅም የሚጠራጠር ሰው ነው ሚንቅ። ኧረ እኮ የትም አይደርስም። አንዳንዴ ደግሞ ሰዎችን መብለጥ ማለት ይሄ ሀቅ የሆነ ነገር፣ ሰዎችን መብለጥ ስንጀምር የእነሱን ስንፍና እናጋልጣለን። ስለዚህ ያ ሰውዬ ስንፍናውን ማመን ስለማይፈልግ ምን ያደርጋል? ይስባል። ከዚያ የሆነ ደረጃ ላይ ስደርስ እንደ እኮ ጓደኛዬ ነበር ምናምን ብሎ ያወራል። ያንን ያደረግኩትኝ እኔ። ሶስተኛ ዲስፕሊን። ሁሌ አይደለም እኮ ተዝናኝ የተባልሽው፣ ሁሌ አይደለም ከነዛ ሰዎች የሚውሉበት ቦታ ዋይ የተባልሽው። በቃ አለ ቦታ አለ። አንዳንዴ ራስን መሸለም ያስፈልጋል።
የሆነ ነገር ስትሰራ ኦኬ በቃ ይሄን ነገር አድርጌያለሁ ሶ ሴሌብሬት ላድርግ። ሴሌብሬት ስታደርጊ ግን ያለሽ እንዳለ አውጪው ማለት አይደለም። እዛ ቦታ ላይ ሄደሽ ለራስሽ ከራስሽ ጋር ዴት ውጭ። ዩቲዩብ ላይ ሁለት አይነት ዩቲዩበሮች አሉ ብዬ አስባለሁ። መኒ ድሪቭን ወይም ፌም ድሪቭን የሆኑና በቀዳሚነት ወይም በዋነኝነት ድራይቭ የሚያደርጋቸው ፎርስ ገንዘብና ፌም የሆነና ከዛ በመቀጠል ደግሞ ኢምፓክት ድሪቭን የሆኑ ሰዎች። አብዛኛውን ጊዜ ኢምፓክት ድሪቭን የሆኑ ዩቲዩበሮች ገንዘብ ለመስራትና ያንን ነገር ለማስቀጠል በጣም ሲቸገሩ ይታያል። ይሄንን በሚመለከት ምን ሀሳብ ትሰጣለህ? ምን ትመክራለህ? ያንን ኢምፓክት እንጠብቃለን። ዋናው ሁላችንም ተስማምተንበት የምንሄድበት መንገድ አለ፣ ግን ሲሰራ እንደ ቢዝነስ ያ ማለት ነው ኢፈርት ይፈልጋል። ኢምፓክቱን ነው የምፈልገው ግን ካልክ ገንዘብ ላይ መጣ ይችላል። ስለዚህ ገንዘብ የሚመጣበትን መንገድ ደግሞ ማሰብ አለብን። አሁን የኛ ስራ ኤዱኬሽናል ኮንተንት ገንዘብ አያመጣ። እንዴት ገንዘብ እንዲያመጣ ላድርገው? ገብቶሃል አይደለ? በዋናነት ያደረግነው ነገር ምንድነው? ቪዲዮዎቹ እንዲታዩ ነው ያደረግናቸው እኛ። ስለዚህ ኢምፓክት እንዲያመጣ የምትፈልግ ከሆነ የምትሰራውን ስራ አድምተህ መስራት። ያ ማለት ነው የሆነ ሰው እየዘፈነ የሆነ ነገር እያደረገ ጀስት ኢንተርቴንመንት የሆነ ነገር በአንድ ቀን ላይክ 500,000 1 ሚሊዮን ምናምን ሊታይ ይችላል። በዛ አለመደናገጥ። ገብቷል? እዚህ ጋር ያለው ኦዲየንስ ሎያል የሆነ ኦዲየንስ ነው። እዛ ጋር ያለው ግን ንፋስ ነው የወሰደው፣ ባለበት ኢሞሽን ነው የተነዳው። እነዚህን ሁላ ስኪሎች እንዴት ለመድካቸው? የመጀመሪያውን ስጀምር የጀመርኩት ላይትማን ሆኜ ነው እና ላይትማን ሆኜ ደግሞ በፊት ላይትማን የሰርግ ምናምን ሲሰራ እጃችሁ እስከሚቃጠል እስከሚደነዝዝ ፓውዛ ይዛችሁ ምናምን ነው የምቆሙት። ከዛ ካሜራማኑን እየተከታተልክ ምናምን ነው የምትሰራው። 3 ወር እንደዛ ሰራው የመጀመሪያውን ስራ። ከዛ እሱን እየሰራው ማታ ማታ ፎቶ ኤዲቲንግ ለማመዳለሁ። ስራ የሌለ ቀን ቁጭ ብዬ አያለሁ ሲሰሩ። ከዛ የመጀመሪያ ፎቶ ቤት ነበር የተቀጠርኩትኝና ስራው በጣም ከባድ ነው። ምን መሰላችሁ? የኪቦርድ አለ አይደለ? የኮምፒውተር 1 ቁጥርና 3 ቁጥርን መንካት ከባድ ነው። ያ ነበረ ስራው እና በዛ ነበር ደሞዝ የሚከፈለኝ። 1 ቁጥር ማለት ብርሃን መጨመር ነው፣ 3 ቁጥር ብርሃን መቀነስ ነው። ከዛ ኢንተር ትነካለች፣ ፎቶ ፕሪንት ሆኖ ይወጣል። እና ያንን የሚያሳየኝ ሰውዬ ወይም እዛ ቤት የነበረው ማለት ነው 1 ወር 1 እና 3ን ለማሳየት ይከለክለኛል እንዳልነካ። እጄ ምናምን ስዘረጋ እየመታኝ ምናምን ማለት ነው። እና እልህ ነው በቃ ወደ ኔክስት እንደሄድ ያደረገኝ። እሱ እዛ ጋር ላይት ሲያስተካክል እኔ ገብቼ ፎቶ ኤዲቲንግ ኮርሶችን ወስዳለሁ፣ እማራለሁ፣ እሞክራለሁ። የተበላሸ ፎቶ ሲመጣ ቁጭ ብዬ ያንን እያስተካከልኩኝ እሄዳለሁ። የተበላሸ ፎቶ እሱን አድሳለሁ። በአንድ ጊዜ የተገነባ አይደለም። ነገር ግን ይሄ ሂደቶች ነገሮች ይመሩሃል ወደሆነ ነገር። ከዛ ከሱ በላይ እዛ ቤት ውስጥ ፎቶግራፈር ሆንኩኝ፣ ቪዲዮ ኤዲት ማድረግ ጀመርኩኝ፣ እንደገና ደግሞ ፎቶ ኤዲት ማድረግ ጀመርኩኝ። 3ቱን ስራ አንድ ላይ መስራት ጀመርኩኝ። ደሞዜ ግን ከሱ በታች ነበረ ይከፈለኝ የነበረው ማለት ነው። እና በጣም እልህ ያዘኝ። ይሄ ሁላ ነገር እየሰራው እንዴት ከሱ በታች 1 እና 3 እየነካ ሰው 1 እና 3 ነክቶ ይከፈለዋል ባይዘው። እና በቃ አናደደኝ። ከዛ መልቀቂያ እንትን ስል 300 ጨምርልሃለሁ ምናምን አለ። ሌላ ንዴት ከዛ ቤት ወጣው ማለት ነው። ስወጣ ግን ለራሴ የገባሁትን ቃል ነበር። በቃ ኢትዮጵያ ውስጥ ኮንተንት ክሪኤተር አሉ ሲባል ስሜን ማስጠራት አለብኝ። ስለዚህ ቁጭ ብዬ ከራሴ ጋር ተፋጥጬ ማጥናት መማር ምናምን ጀመርኩኝ። ከዛ ፍሪላንስ አደርጋለሁ፣ እሰራለሁ፣ ቤቶኜ የሆነ ነገር ሞክራለሁ። በሂደት ነው ነገሮች እየተገነቡ የሄዱት። ከዛ በኋላ ገንዘብ ሞቲቬት ያደርጋል እና የሆነ ነገር ስትሰራ ገንዘብ ሲመጣልህ ያችን ስትይዝ፣ ከዛ ቆይ እስኪ ይሄንን ልሞክር ስትል ስትሞክር የተሻለ ገንዘብ ሲመጣልህ፣ ከዛ የሆነ ችግር ሲያጋጥምህ
ከዚህ በፊት ቆይ እስኪ ይሄንን ለምን በፎቶሾፕ አልሰራውም ብለህ ትገባለህ። ሊሰራልህ ይችላል። ካልሰራልህ ደግሞ ሌላ ትሞክራለህ። ነገሮች በተለያየ አይነት አንግል እየሞከርኩኝ መሄዴ ነው እነዚህን ሁላ ስኪሎች እንዲመጣ ያደረገኝ። የትኛውንም ነገር ሁሉንም በአንዴ ልጀምረው ካልክ ትበታተናለህ፣ ፎከስ አይኖርህ። አንዱ ነገር ላይ ፐርፌክት ሁን፣ እሱን ያዘው፣ በሱ የሆነ ገቢ ይምጣልህ። አሁን እንደዛ የሚባል ነገር የለም። የተሻለ ነገር ይዘህ ትቀርባለህ፣ አቀርብም ነው። ስለዚህ አንዱ ነገር ላይ በደንብ አድምተህ መስራት፣ ከዛ እሱን ማስተር ስታደርገው ሌሎቹ ነገሮች እየጨመርክ ትሄዳለህ። ኤንድ ደግሞ የሆነ ነገር ላይ ማስተር ስታደርግ እና ገንዘብ ማግኘት ስትጀምር ሌላውን ቀጥረህ ታሰራለህ። ለምሳሌ ከቴስላ እና ከኤለን ማስክ ማን ነው የሚታወቀው? ኤለን ማስክ። እሺ ስፔስ ኤክስ የሚባል አለው አይደለ? ከሱና ከኤለን ማስክ ማንን ነው የምናውቀው? ኢቭን ማህበራዊ ሚዲያ አካውንቱ ላይ ገብታችሁ የፎሎወር መጠኑን ብታዩ ስፔስ ኤክስ 300 ምናምን ሺህ አካባቢ ነው ያለው ፎሎወር። የእሱ ፐርሰናሊ ግን ይበልጣል። እሺ የኢትዮጵያ ብሔራዊ ዲሞክራሲያዊ ሪፐብሊክ የቤተ መንግስቱ የፌስቡክ አካውንት አለ፣ የዩቲዩብ አካውንት አለ። የአብይ አህመድ የፌስቡክ እና የዩቲዩብ አካውንት አለ። የትኛው ነው ብዙ ፎሎወር ያለው? ኢትዮጵያ ውስጥ ባይዘዌ እንደ ጠቅላይ ሚኒስትር አብይ አህመድ ፐርሰናል ብራንዱን የገነባ ሰው አላየሁኝም። በዚህ 5 ዓመት በሚነሳቸው ፎቶዎች፣ ፕሬዘንት በሚያደርግበት መልኩ፣ ታሪክ አቀራረቡ፣ ፖለቲካውን ትተ ነው ማለት ነው። እንደ ዲጂታል ዘርፉ ስናየው ራሱን በደንብ አድርጎ ነው የሚሸጠው። ታሪክ እንኳን ሲያወራ በልጅነቴ ኢማጂኔሽንን ሲያስረዳ እንደዚህ አድርጌ ለብሳለው እንደዚህ አደርጋለሁ ምናምን ሲል ህዝቤ እንዳለ ያንን ይከተለዋል። ፐርሰናል ብራንድ እንደዛ ነው እየተገነባ የሚሄደው። አሁን ባለንበት ጊዜ ምርት መሸጥ የምትፈልጊ ከሆነ፣ የሆነ ነገር ማውጣት የምትፈልጊ ከሆነ ከምርቱ በላይ ሰውየው አንቺን ሊያቅሽ ይፈልጋል። በጣም የሚገርም ፕሮዳክት ሰርተሽ ያ ፕሮዳክት ታውቆ አንቺ ሳትታወቂና ፕሮዳክቱ ታውቆ አንቺ ስትታወቂ ያለው ልዩነት በጣም ከፍተኛ ነው። ስለዚህ ከቻላችሁ ፐርሰናል ብራንዳችሁን ገንቡት። ፐርሰናል ብራንድ ማለት ምን ማለት ነው? ሰው ስለ አንቺ ምን ያስባል? የሚገዛው እቃውን ሳይሆን አንቺን፣ በዛም አለ በዚህ አንቺ ጋር ያለውን እምነት ነው የሚገዛው። በቃ ጥሩ ነገር ትሰጠኛለሽ ብሎ ካሰበ በዛም አለ በዚህም አለ እቃው መጥፎ ቢሆን እንኳን አንቺን ስለሚያምንሽ ያንን ነገር ይገዛል እና ምንም ጥያቄ የለው። አሁን አሪፍ ጌት ላይ ገብታችሁ ለመማር ፕላትፎርሙን ማመን አይጠበቅባችሁም። ምክንያቱም ናቴ የገነባውና የመጣበት መንገድ ነው። አንዳንዴ ማሳየት ያስፈልጋል ያለንን ነገር። ለዛ ነው ላይፍ ስታይል ኮንተንቶች የሚወደዱት። ሰው የሚፈልገውን ነገር ማየት ስለሚወድ ያንን ሰው ያምነዋል።